ኮምፒውተር ሜንቴናንስ ከቻፕተር 4 የቀጠለው የዛሬ ቻፕተር 5 ቪዲዮ አሁን ተጀምሯል። በየጊዜው አዳዲስ ቪዲዮዎች ሲለቀቁ ወደ እናንተ እንዲደርሱ የደወል ምልክቷን ይጫኑ። ከኛ ጋር ሆኑ ላይክ በማድረግ ይህ ቪዲዮ ለብዙዎች ይዳረስ ዘንድ የበኩሎን ይወጡ። ይህ ኮምፒውተር ሜንቴናንስ ኮርስ እንግዲህ ኤግዚት ኤግዛም ላይ ከሚመጣው ኮርሶች አንዱ ነው። ኢንፎርሜሽን ቴክኖሎጂ ላይ ወይም አይቲ ዲፓርትመንት ላይ 4 ክሬዲት አወር የያዘ ነው። ከሁሉም ብዙ ክሬዲት አወር የያዘ ነው። እንግዲህ እስካሁን እስከ ቻፕተር 4 ሰርተናል ማለት ነው። በአሁኑ በዚህኛው ቪዲዮ ደግሞ ቻፕተር 5 ፓወር ሰፕላይን እንሰራለን ማለት ነው። ፓወር ሰፕላይን አብረን እናያለን ማለት ነው። በዚህኛው ቻፕተር ደግሞ አባውት ፓወሪንግ ፒሲ ኢንስታል ሜንቴን ኤንድ ትራብልሹት ፓወር ሰፕላይን እንመለከታለን ማለት ነው። measuring the electricity, wire has amperage rating, define how much amperage it can handle, ምን ያህል አምፐር በውስጡ እንዳለ ወይም ደግሞ አምፒር እንደያዘ ሜዥር ካደረግን ሃንድል ለማድረግ ኤሌክትሪሲቲያችን ፓወር ሰፕላያችን ይጠቅመናል ማለት ነው። if you exceed amperage, wires heat up may break, ዋየር በጣም በመሞቅ ወይም አሁን ሶኬታችሁ በጣም ይግላል አይደል? አንዳንዴ ቻርጅ ሰኩ ሶኬት የፒሲ ሶኬት ምናምን ያ በመጋል ሂት አፕ በማድረግ በመቅለጥ በመቃጠል ከጥቅም ውጭ አንዳንዴ ሊሆን ይችላል ማለት ነው። ሰርኪዩት ብሬከርስ አር ሂት ሴንሲቲቭ፣ ሰርኪዩት ብሬከሮች ሂት ሴንሲቲቭ ናቸው፣ ለሙቀት በጣም ሴንሲቲቭ ናቸው። ሴንስ ዌን አምፐሬጅ ኤክሲድ ትሬሽሆልድ፣ ብሬክ ደ ሰርኪዩት ቱ ስቶፕ ደ ፍሎ ኤሌክትሪሲቲ። ታይፕስ ኦፍ ፓወር ስንመለከት ፒሲስ ዩዝ ዲሲ ቮልቴጅ፣ ፒሲ ዲሲ ቮልቴጅ ይጠቀማል። ፓወር ካምፓኒ ደግሞ ሰፕላይ ኤሲ ቮልቴጅን ሰፕላይ ያቀርባል ማለት ነው። The power supply in a computer converts high voltage AC to low voltage. የተቀበለውን ሃይ በጣም ከፍተኛ ኤሲ ቮልቴጅ ወደ ዲሲ ቮልቴጅ ኮንቨርት ያደርጋል ፓወር ሰፕላይ ማለት ነው። ሰፕላይንግ ኤሲ ስንመለከት ኢን ደ ዩኤስ 115 ቫክ ኢዝ ስታንዳርድ። ስታንዳርዱ በዩኤስ መሰረት በአሜሪካን ታደለ ስታንዳርድ በማውጣት የምትታወቀው ብዙ ጊዜ እንግዲህ በሱ መሰረት 115 ቫክ ስታንዳርድ ነው ማለት ነው። አዘር ካንትሪዝ ዩዝ 230 ቫክ፣ ሌሎች ላይ ደግሞ 230 ቫክ ስታንዳርድ ነው። many PCs have a small switch on the back to choose 150 or 230 volt used in other countries. Pay attention to this switch especially when traveling overseas. በምትዘዋወሩበት በተለያዩ ቦታዎች አካባቢ ይህንን በደንብ ማስተዋል አለባችሁ፣ የፓወር አጠቃቀም ላይ ማለት ነው። ፓወር ሰፕላይንግ ላይ አውትሌት ቮልቴጅ ስንመለከት ሆት ኤንድ ኒውራል ፕሮቫይድ ፓዝ ፎር ኤሲ እንዲጓዝ ሆት ኒውራል ፓዝ እንዲጓዝ አንዱ መንገድ ማለት ነው። ሆት አዝ 115 ቮልቴጅ 115 ቮልቴጅ አለው። ኒውራል ካሪስ ኖ ቮልቴጅ፣ ኒውራል ካሪ ደግሞ ኖ ቮልቴጅ የለውም። ግራውንድ ዩዝድ ፎር ሴፍቲ፣ ለሴፍቲ ለደህንነት ደግሞ ግራውንድ ዩዝድ አለው። ሪተርኒንግ ኤክሲስ ኤሌክትሪሲቲ ቱ ግራውንድ። መልቲሜትር ቤዚክ ስንመለከት የመልቲሜትር ኦር ቮልት ኦሆም ሜትር ቪኦኤም የሚባለው ሜዥር ቮልቴጅን ሬዚስተንስን ኮንቲኒቲን ሜዥር ያደርግልናል። ዋርኒንግ ስንመለከት ደግሞ ሴት ኢት ፕሮፐርሊ ቢፎር ሜዥሪንግ፣ ፕሮፐርሊ ሴት አፕ ማድረግ አለብን። እዚህ ጋር ያሉ ቁጥሮችን ወይም ደግሞ ሴት አፕ የሚደረጉ እዚህ ጋር ካይንዶችን የሚሰኩ ሶኬቶች አሉ። ሶኬቱን በዚህ በኩል የሚሰካውን በዚህ ጋር ከሰካን በፕሮፐርሊ ሊሰራ አይችልም፣ ወይም ደግሞ መበላሸት ሊያጋጥም ይችላል ማለት ነው። ቴስቲንግ ኤሲ ቮልቴጅ ስንመለከት ቬሪፋይ ዋይሪንግ ኦፍ አውትሌት፣ ቬሪፋይ ማድረግ አለብን እንዳልኳችሁ የሚሰካውን ሶኬት አውትሌቱን በሚሰካበት አውትሌት ቬሪፋይ ማድረግ አለብን ማለት ነው። ሆት ሹድ ቢ 150 ቫክ። ኒውራል ኮምፕሌት ሰርኪዩት፣ ኒውራል ደግሞ ሰርኪዩትን ኮምፕሌት ያደርጋል። ግራውንድ ሹድ ጎ ቱ ግራውንድ። አንኢንተራፕተብል ፓወር ሰፕላይ ስንመለከት አንኢንተራፕተብል ዩፒኤስ ምን ማለት ነው መሰላችሁ? ፓወር በሚጠፋበት ወይም ፓወር ሉዝ በሚደረግበት ሰዓት ኢንተራፕት የሚቆራረጥ ፓወር አለ። በዚህ እነዚህ አንኢንተራፕተብል ናቸው። አንኢንተራፕተብል ፓወር ሰፕላይ ፕሮቫይድ ፕሮቴክሽን አጋንስት ፓወር ዲፕ ኦር ፓወር አውቴጅ፣ ፓወር በሚቆራረጥበት ጊዜ ፕሮቴክሽን ይሰጣሉ ማለት ነው። ኮንቴን ባትሪ ዳት ፕሮቫይድ ኮንቲኒየስ ኤሲ ፓወር፣ ቀጣይ የሆነ ኤሲ ፓወር አላቸው ማለት ነው ውስጣቸው ባትሪያቸው ውስጥ። ፕሮቫይድ ሰርጅ ፕሮቴክሽን
ምንድነው ይሄ ፍላክቹዌሽን መቆራረጥ የኃይል አለመመጣጠንን ፕሮቴክት ያደርጋሉ ማለት ነው። ፓወር ኮንዲሽን ያደርጋሉ። ኮንስታንትሊ ቻርጅ ባትሪ ኦል ዩፒኤስስ ሜዥርድ ኢን ዋትስ ኤንድ ቮልት አምፕስ ኦል እነዚህ ሁሉም ማለት ነው አንኢንተራፕተብል ፓወር ሰፕላዮች በቮልት እና በዋትስ ወይም በአምፕር ሜዥርድ ይደረጋሉ። ሰፕላይንግ ዲሲ ስመለከት ፓወር ሰፕላይ አክትስ አስ ስቴፕ ዳውን ትራንስፎርመር ናቸው። ኮንቨርቲንግ ኤሲ ኢንቱ 5 12 ኤንድ 3.3 ቪ ዲሲ ኮንቨርት ያደርጋል ማለት ነው። ፒሲ ዩዝ ኤ 12 ቪ ከረንት ቱ ፓወር ሞተር ኦር ዲቫይስ ሰች አስ ሃርድ ድራይቭ ኤንድ ሲዲ ሮም ድራይቨርስ። ፒሲስ ዩዝ ኤ 5 ቮልት 5 ቮልት ወይም ደግሞ 3.3 ቮልት ከረንት ቱ ሰፖርት ኦንቦርድ ኤሌክትሮኒክስ ፒሲ ሰፖርት የሚያደርገው ማለት ነው። ፓወር ኮኔክተሮች ስመለከት ማዘርቦርድ ከ20 ኦር 24 ፒን ፒ1 ይጠቀማሉ። 24 ፒን ፒ1ን 4 6 8 ፒንን ይጠቀማሉ። ፒን ምንድነው መሰላችሁ? እዚህ ጋር ስቆጥሯቸው እነዚህ ይሄ ማለት ነው እነዚህ ፒኖች ማለት ናቸው። እነዚህ ይሄ ለምሳሌ 4 ነው። ይሄ ባለ 8 እነዚህ ቁጥራቸው ማለት ነው። ፐሪፈራዎችን ስንመለከት ሞለክስ አለ፣ ሚኒ አለ፣ እንዲሁም ደግሞ ሳታ አለ። ፓወር ኮኔክተርስ አር ኪድ ኮኔክተሮች በጣም ኢምፖርታንት ናቸው። ካን ፕለግ ኢን ኦንሊ ኦን ዋን ዌይ ፕለግ የሚሆኑ በአንድ መንገድ ብቻና ብቻ ናቸው። ወይም ገልብጣችሁ በሁለት በሶስት በአራት መንገድ ፕለግ ሊሆኑ ሊሰኩላችሁ አይችሉም። ስፕሊተር ኤንድ አዳፕተርስ ካን ክሬት ቱ ፓወር ኮኔክተር ፍሮም ዋን ፓወርን ከኮኔክተር ክሬት ያደርጋሉ። ካን ኮንቨርት ሞለክስ ቱ ሳታ ከሞለክስ ደግሞ ወደ ሳታ ኮንቨርት ያደርጋሉ ፓወርን። ፓወር ሰፕላይ ቨርዥን ስንመለከት ኤቲኤክስ 12 ቪ 1.3 አለ። ፈርስት ዋይድ ስፕሬድ አፕዴት ቱ ኤቲኤክስ ፒ5 ኢፒኤስ 12 ቪ አለ። ኢንትሮዲስ ፎር ሰርቨር ማዘርቦርድ ለሰርቨር ማዘርቦርድ የምንጠቀመው አለ። ኤቲኤክስ 12 ቪ 2.0 የሚባለው ኦቨርከም ፕሮብለም ኦቨርሎዲንግ 12 ቪ ራያል የሚባል አለ። ፕሮቫይድ መልቲፕል 12 ቪ ራያሎች አሉ ማለት ነው። ፒ4 ኮኔክተሮች ስንመለከት መኒ ማዘርቦርድስ ሪኳየር ኤ ሰከንድ ፎር ዋየር ኮኔክተር ፕሮቫይድ ሞር 12 ቪ ፓወር ካን ቢ ሞለክስ ናቸው ማለት ነው። ፒ4 ኮኔክተሮች ኢንስታሊንግ ሜንቴኒንግ ኤንድ ትራብልሹቲንግ ፓወር ሰፕላይ ስንመለከት መጠገን ችግር ሲፈጠር ምናምን ማለት ነው፣ ወይ ነው መግጠም ኢንስቶል ማድረግ። ኢንስቶሊንግ ላይ ስንመለከት ሪሙቪንግ እንዴት ነው ምንፈታታው ስንመለከት ዲስኮኔክት መጀመሪያ ዋየሮችን ዲስኮኔክት ማድረግ። ሪሙቭ ፎር ስታንዳርድ ስክሪው ሪሙቭ ፒኤስ ቱ ኢንስቶል ደግሞ ፕሌስ ያወጣነውን ፒኤስ ኬዙ ላይ መመለስ። ኬዙ ሽፋኑ ማለት የከፈት ነው ኬዝ ላይ መመለሰን መግጠም። ሪፕሌስ ስክሪውስ ብሎኖቹን የፈታናቸውን መመለስ። ኮኔክት ዋየሮችን ያገናኘናቸው ሶስቱን የነቀልናቸውን ሪሙቭ ያደረግናቸውን ኢንስቶል ማድረግ መልሰን። ሪሙቭ ያደረግናቸውን በኢንስቶል ጊዜ ኢንስቶል ማድረግ መልሰን። ኤቲኤክስ ሶፍት ፓወር ኤንድ ሲሞስ ስንመለከት አን ኤቲኤክስ ፓወር ሰፕላይ ኔቨር ተርንስ ኦፍ። ኤቲኤክስ ፓወር ሰፕላይ በፍጹም ፓወር ኦፍ ወይም ተርን ኦፍ ሊሆን አይችልም። ሰም ኤቲኤክስ ፓወር ሰፕላይ ፕሮቫይድ ኤ ሪል ኦን ኦፍ ስዊች ኦን ደ ባክ። እንደምትመለከቱት እዚህ ጋር ሪል ኦን ኦፍ አላቸው ከኋላቸው ባክ ማለት ነው። ኮንቲኒስ ቱ ሰፕላይ 5 ቪ ወይም ቮልቴጅ ቱ ማዘር ቦርድ አስ ሎንግ አስ ኢት ኢዝ ኮኔክትድ ቱ ደ ፓወር አውትሌትስ። ኦልዌይስ አንፕለግ አን ኤቲኤክስ ፓወር ሰፕላይ ቢፎር ወርኪንግ ኦን ኢት። ተነቅሎ መቆየት አለበት ኤቲኤክስ ፓወር ሰፕላይ ከመስራታችሁ ውጭ ማለት የሰራችሁበት ካልሆነ። ካን ዩዝ ስክሪው ድራይቨር ኦር ካር ኪስ ቱ ሾርት ቱ ፓወር ጃምፐር ቱ ተርን ደ ሲስተም ኦን ደ ኦፍ። ካን ዩዝ ስክሪው ድራይቨር ኦር ካር ኪስ ቱ ሾርት ቱ ፓወር ጃምፐር ቱ ተርን ደ ሲስተም ኦን ኦር ኦፍ ስፔሻል ሰርከምስታንስ። የመኪና ቁልፍ ወይም ደግሞ ጃምፐር በመጠቀም ማስነሳት ኦን ኦፍ ማድረግ ይቻላል ማለት ነው። ኩሊንግ ስንመለከት ፓወር ሰፕላይ ፋን ፕሮቫይድ ቤዚክ ኩል ፎር ፒሲ። ይህ ቻፕተር 2 ላይ በደንብ አይተነዋል ፋን ጥቅሙን። ኩሊንግ ኬዝ ፋን ፕሮቫይድ ኤክስትራ ኩሊንግ ፎር ፒሲ፣ ይህንም ተመልክተነዋል። እሺ ሜንቴኒንግ ኤር ፍሎ ኪፕ ኬዝ ክሎዝድ፣ ኬዙን ከድኖ እንደቆየ ማድረግ። ይሄ ኬዝ የምንለው ፓርት ይሄ ነው ማለት ነው። If an expansion card is removed from the PC, be sure to cover the hole with a slot cover. እርግጠኛ መሆን አለባችሁ ካርዱ ተነቅሎ ኤክስፓንሽን ካርድ ሪሙቭድ ሆኖ ካለ
ከቨር ሆኖ መቆየቱን እርግጠኛ መሆን አለባችሁ። without power airflow the CPU can overheat and destroy itself without proper airflow ከሌለ the CPU can overheat and destroy itself CPU በራሱ ሊቃጠል ይችላል ማለት ነው። የተለያዩ አመቶች ኤግዚት ኤግዛም፣ ኢንትራንስ እና ማትሪክ ጥያቄዎች እንዲሁም ትምህርት ነክ መረጃዎችን በየጊዜው ለማግኘት ከታች የምትመለከቱትን ሊንክ በመከተል አሊያም ዲስክሪፕሽን ላይ ባለው ሊንክ ወደዚህ ምርጥ ቻናል አሁኑኑ ይቀላቀሉ። ቴሌግራም ቻናላችን ሊንክ ከስር የምትመለከቱት @ቀለሜ አካዳሚ ያገኙታል። ዛሬም በጥረት ነገም በስኬት ቀለሜ አካዳሚ። ሪዲዩሲንግ ፋን ኖይዝ ሲስተም ስንመለከት ፋን ብዙ ጊዜ በጣም ቢዚ ሲሆን ብዙ ሳሰሩበት በጣም ኖይዝ የሆነ ድምጽ ያወጣል። በጣም ረባሽ የሆነ ድምጽ ያወጣል። በጣም ይጮሃል። ሰም ፋን ካን ቢ አጀስትድ ማኑዋሊ አጀስተብል ዊዝ ኖብ በኖብ አጀስት ማድረግ ይቻላል። ሶፍትዌር አጀስተብል ባይ ሴንሲንግ ሂት ሴንስ በማድረግ በሶፍትዌር አጀስት ማድረግ ይቻላል። ላርጀር ፋን ዛት ስፒን ስሎወር አር ኳይተር ሃየር ኢንድስ ፋን አር ኳይተር use better breathing CMOS fan options ስንመለከት can monitor PC's health by showing ቴምፐሬቸሩን ሾው በማድረግ ሄልዙን ሞኒተር ወይም ይቆጣጠራልናል ማለት ነው የፒሲያችንን። doesn't control ፋንን አይደለም የሚቆጣጠረው CMOS ባትሪ። can set fan threshold for alarm freeware ቱል ስንመለከት ስፒድ ፋን አለ allows monitoring of fan speeds can set fan speed 100 of chipset supported ወይም ፓወር ሰፕላይ ዳይ ወይም ደግሞ ፓወር ሰፕላይ ሞተ ማለት መስራት ሲያቆም ማለት ነው። ሰደን ዴዝ አለ ድንገት ተነስቶ ፓወር ሰፕላይ ሊቀጥል ብሎ ሊቆም ይችላል ማለት ነው። when the fan doesn't turn and no voltage is present ቮልቴጅ በሌለበት ወይም ተርን ኦን ካልሆነ ማለት ነው። ኮምፒውተር ሲምፕሊ ስቶፕ ወርኪንግ ኮምፒውተሩ እንዲህ በቀላሉ ተነስቶ መስራት ሲያቆም። slowly over time intermittent error ሲያጋጥም output voltage may exceed space ፓወር ሰፕላይ ቴስት ስንመለከት put the black lead onto any black wire connection black leadን በየትኛውን black wire connection ላይ ማገናኘት ሊድ ማድረግ put the red lead onto colored wire ቀዩን ደግሞ colored wire ላይ በሆኑት ማገናኘት ከዛ ፓወር ሰፕላዩን ቼክ ማድረግ እንችላለን ማለት ነው። እዚህ ጋር ምንድነው 12V plus or minus 10% የ12 ቮልቴጅ 10% የቀነሰ ወይም 10% የጨመረ 10.8 እስከ 13.2 ማለት ነው። ይሄ ማለት it reading are outside to clearance and symptom exit replace power supply ይሄ እንደዚህ ካሳያችሁ ማለት ነው። በዚህ ማለት ካሳያችሁ ሪፕሌስ ማድረግ አለባችሁ ፓወር ሰፕላያችሁን። when power supply dies slowly ኢንተርሚተንት ፕሮብለሞች አሉ። ኢንተርሚተንት ፕሮብለም ሰምታይም ኦከር ሰምታይም ዶንት አንዳንድ ሊያጋጥም ይችላል። ከመሬት ተነስቶ ባትሪ መሞት ሊያጋጥመንም ይችላል። you could measure voltage new and it is good 10 minutes later system crashes ከ10 ደቂቃ በኋላ ደግሞ አሁን ልክተ ነው ጥሩ የነበረው ክራሽ ሊያጋጥመው ይችላል። a dying power supply can cause random lockup and reboots irregular boot up difficulties ምን ማለት ነው? ትክክል ያልሆነ boot up ማስነሳት ወይም ከገጠመን በኋላ ስናስነሳው ሬጉላር የሆነ ችግር ይፈጥርብናል ማለት ነው boot up ላይ። when you encounter intermittent symptom ምልክቶች ስትመለከቱ consider replacing the power supply ፓወር ሰፕላዩ መቀየር እንዳለበት ምልክት ይሰጣችሁ ነው ማለት ነው። መቀየር አለበት ፓወር ሰፕላያችሁን ቀይሩ encounter intermittent symptom ስትመለከቱ። እሺ የዛሬው ቻፕተር 5 ኮምፒውተር ሜንቴናንስ ኤንድ ቴክኒካል ሰፖርት ቪዲዮ ይህንን ይመስል ነበር። አብራችሁ ስለነበራችሁ እናመሰግናለን። ይህንን ቪዲዮ ከወደዳችሁት ላይክ እንዲሁም ደግሞ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ከኛ ጋር ስለሆናችሁ እናመሰግናለን። የዛሬ ጥረት ለነገ ስኬት። ለ12ኛ ክፍል ኢንትራንስ ዝግጅት ከ9 ለሶሻል ተማሪ፣ ከ9 እስከ 12 ናቹራል ተማሪ፣ ከኬጂ እስከ 8ኛ ክፍል ወይስ ለኮሌጅ እና ፕራይቬት እንዲሁም የድገት እና የማታ ተማሪ ሆነው ትምህርቱ ከስራ ጋር አልሄድ ብሎት አልገባ ብሎታል? አስጠኝስ ይፈልጋሉ? እኛ ቀለሜዎች በዚህ በዩቲዩቡ ድንቅ የሆኑ ስራዎችን ወደ እናንተ እያደረሱ ያሉና በየዘርፋቸው ምርጥ ብቃት ያላቸው አስጠኞችን ያሉበት ድረስ እንልካለን።
አሁኑኑ በ0991 18 23 53 ቀለሜ ብለው ይደውሉ። አሊያም በቴሌግራም በውስጥ መስመር @ቀለሜ ሰፖርት ያናግሩን። ባሉበት እንመጣለን። ዛሬም በጥረት ነገን በስኬት። ቀለሜ አካዳሚ። ለኤግዚት ኤግዛም የሚያዘጋጇችሁን ፋይሎች፣ ፈተናዎችና አዳዲስ መረጃዎች ለማግኘት የቴሌግራም ቻናላችንን እዚህ ከታች የምትመለከቱት ሊንክ @ቀለሜ አካዳሚ አሁኑኑ ይቀላቀሉ።